ኢትዮጵያ የጥንታዊ ስልጣኔ ባለቤትና የኢንዱስትሪ ህዳሴ ናፋቂ ዛሬ ሀገራችን ከአዝመራ ባሻገር በማሽኖች ድምጽና በአምራች እጆች ጥበብ አዲስ ታሪክ እየጻፈች ትገኛለች። የኢንዱስትሪው ዘርፍ የአንድ ሀገር የኢኮኖሚ ጀርባ አጥንት ብቻ አይደለም፣ የሉዓላዊነት የብልጽግና ማረጋገጫ እንጂ። ይህንን ዓላማ የተረዱ የነገዋን ኢትዮጵያ ዛሬ ላይ ሆነው የሚያልሙት ዜጎች የለውጡን ችቦ አንግበው እጅ ለእጅ ተያይዘው ወደፊት እየተራመዱ ነው። ወደ መዲናችን አዲስ አበባ ስንመጣ የለውጡ ማሳያ ከሆኑት ቀዳሚ ስፍራዎች መካከል የጉለሌ ክፍለ ከተማ ተጠቃሽ ነው። ጉለሌ ትናንትናዋና ዛሬዋ አንድ አይደሉም። የቀደመውን ድካም አውልቃ የዘመናዊነትን ካባ ደርባለች። ይህች የኢንዱስትሪ ማዕከል ቀን ከሌት በስራ የምትተጋ ለከተማዋ ውበትና ለዜጎቿ የገቢ ምንጭ የሆነች ስፍራ ሆናለች። እዚህ ድርጅት ውስጥ የሚመረተው በዋናነት የተለያዩ የሞባይል ቻርጀሮች፣ ፓወር ባንክ፣ ኬብሎች፣ ፍላሾች፣ የላፕቶፕ ቻርጀሮችም በዚሁ ልክ ይመረታሉ። የኤሌክትሪክ ሶኬት ማከፋፈያዎችም በዛው ልክ በብዛት የሚመረቱበት አግባብ ነው ያለው። ፍሌክስ ቫኪዩም ፕሎደር፣ ሚክሰር፣ ደብል ሲግማ የሚባለው ሮለር ሚል እና ቤልቶቹን ከተርም ፓኬጂንግም ቺለር ማሽንም በሳሙና እነዚህ አሁን የጠራቸው በሙሉ ሳሙና ላይ ናቸው። ተጨማሪ ደግሞ ፕላስቲክ ሪሳይክል ማሽን የሚባለው ደግሞ የወዳደቁ ፕላስቲኮችን ሰብስበን መጀመሪያ ብሬክ ዳውን እናደርግና በትንንሽ ቆራርጠን ያ የተቆራረጠ ፕላስቲክ ማሽን ከመንገድ ላይ ነው ተሰብስቦ የሚመጣው ቆሻሻ አለ። ደስቱን የምናስወግድበት ደግሞ የራሱ ገንዳ አለ። በስነ ስርዓት ታጥቦ ደርቆ ወደ ማቅለጫ ይሄዳል ማለት። ከቀለጠ በኋላ በሚሰጠው ሞልድ መሰረት ለሌላ ለተለያዩ ጀሪካን ለመስራት ወንበሮች ለመስራት ጆክ ማስታጠቢያ ምናምን ያገለግላል ማለት ነው። ተጨማሪ የመኖ ማቀነባበሪያ ማሽኖችን እንሰራለን በጣም በዘመናዊ መንገድ። ሙያው ላይ ከ10 ዓመት በላይ ነው። እዚህ ሼድ ላይ ግን ወደዚህ ከገባን ወደ 6 ዓመት ተኩል ሆኖናል። ማንኛውንም ነገር እናመርታለን። ሸሚዝም፣ ቲሸርትም፣ ማሊያ ነገሮችም፣ ጂንስም፣ የልጅ አዋቂ ቀሚሶች፣ ሽፎኖች ሁሉንም ስራዎች እንሰራለን። 2010 ጀምሮ እስካሁን ድረስ እንግዲህ በሂደት እዚህ ደረጃ ላይ ደርሰናል ማለት ነው። ያው መነሻችን በዋናነት የሞባይል ባትሪዎችንና ፍላሾችን ነው የተጀመሩት። እንደውም ፍላሽ በዋናነት በፊት በኮንትሮባንድ ነበር የሚታወቀው። ፍላሽ ኢትዮጵያ ውስጥ ለመጀመሪያ ጊዜ በሀገር ውስጥ ማስመረት የጀመረውን ድርጅት ይሄኛው ድርጅት ነው። ብረታ ብረትና ኢንጂነሪንግ አስፈቅደን እኛ ነን ለመጀመሪያ ጊዜ በህጋዊ መንገድ ማስገባትም ማምረትም የተጀመረውና በፍላሽ በሞባይል ባትሪዎች ተጀምሮ አሁን ወዳለው ወደ ፓወር ባንክ ከፍ ያሉ ወደ ደረጃዎች የሄደበት ሁኔታዎች ናቸው ያሉት። ስንነሳ 5 ሚሊዮን አካባቢ ነበረ። አሁን ወደ 100 ሚሊዮን የሚገመት ካፒታል አጠቃላይ ካፒታል ወደ 100 ሚሊዮን የሚገመት ካፒታል ላይ ደርሷል ማለት ነው። ወደዚህ ቢዝነስ ከመግባታችን በፊት ስንሰራ የነበረው በቻይና ማሽን ነው። በአዲስ ካፒታል በብድር ወስደን የቻይና ማሽን ተጠቅመን እንሰራ ነበርና ያን በምናደርግበት ሰዓት የተለያዩ ቦታዎች ላይ የመበላሸትና ሜንቴናንስ የሚፈልጉ አንዳንድ ክፍተቶች ነበሩ። ያንን በማስተካከል ሶልቭ እያደረግን ሳናስበው ወደ ሳሙና ማሽነሪ ወደ መስራት ተነሳሳንና አሁን ለራሳችንም ካፓሲቲ በመጨመር ካፓሲቲ ኢሹ ነበረብን። ገበያ በደንብ ነበረን፣ ግን አምርቶና በስነ ስርዓት ለከስተመሮቻችን ተደራሽነት ማረግ ስላልቻለን ተጨማሪ ማሽን ለምን አንሰራም የሚል ሀሳብ ተነስቶ ተጨማሪ ማሽነሪዎችን እያመረትን ለራሳችን አሁን ከአዲስ ካፒታል ወሰድነው አንድ ማሽን አለ። ተጨማሪ ማሽን ደግሞ ሁለተኛ ማሽን ራሳችን ሰጥተን ራሳችን የምንጠቀምበት ደግሞ ማሽን አለ። ሶስተኛ ደግሞ ይህንን ድርጅት አሁን በቅርብ ነው ያቋቋምነው። ኦልሞስት 2 ወር 3 ወር አካባቢ ይሆናልና በዚህ 2 ወር 3 ወር ውስጥ ይሄ የምታዩት ከጀርባ የምታዩት ማሽን 1.5 ቶን ፐር ሃወር ፕሮሰስ ያደርጋል። ሁለተኛ ኦርደራችን ሳሙና ማሽን ከዚህ በፊት የወሰደው ከስተመራችን ስቲል ነው እየሰራ ነው። እኛም በቅርብ ክትትል እያደረገ እንዴት ነው ማሽኑ እንዴት ነው ምን አስቸገረን ነው ኢቭን ትሬኒንግም እየሰጠ እያገዝነው እንገኛለን። ይሄ ደግሞ ቃሊቲ አካባቢ የሚገኝ ከስተመራችን ነው። ሁለተኛ ማሽን ኦርደር አድርጎናል። ከሚክሰር ጀምሮ ፉል ላይኑ ፊኒሺንግ ላይን ነው የሚባለው እስከ ሳሙናውን ቆርጦ በግራም ወደ ካርቶን ብቻ የሚከተው የሰው ኃይል ነው የሚሆነው። የተጀመረው ማሽን ትንሽ ነው። ያኔ ሲጀመር በ4 በ5 ማሽን ነው የሚጀምረው እና ይሄ ነው በማይባል በትንሽ ካፒታል ነው። ያው ወቅቱም በዛን ጊዜ የነበረ ያው ፋይናንስ ብዙ ነገር ማድረግ በሚችልበት ሁኔታ ነው የተጀመረው። በርግጥ
አሁን ባለው ሁኔታ ግን ጥሩ ላይ ነው አሁን ያለው። ሌላም አንድ ብራንችም ወደ አብነት አለ። በ2-3 ሚሊዮን ብር የሚጀምሩ ካፒታል ነው የሚሆነው። ለገበያው ቅርብ ነው። ኦልሬዲ የሚሰሩ ስራ ቀጥታ ነው የሚሄዱት ወደ ገበያው። የሰርቪስ ቢሆኑ የኛም የራሳችን ቢሆኑ ለገበያው ቅርብ ነው። በጉለሌ ክፍለ ከተማ ኢንዱስትሪ ብለን የምንጠራቸው ያው በካፒታልና በያዙት የሰው ኃይል መሰረት አድርገን ነው። ከ600,001 ብር በላይ ካፒታል ያላቸው አምራች ኢንዱስትሪዎች ወደ 335 በአራቱም ዘርፍ ማለት ነው። በቆዳና ጨርቃጨርቅ፣ በአግሮ ፕሮሰሲንግ፣ በእንጨትና ብረታ ብረት፣ በኬሚካልና ኮንስትራክሽን ግብአት አምራቾች አጠቃላይ 335 አሉ ማለት ነው። ፍላሽ በቀን ያው እንደ ማሽን አጠቃቀም በሁሉ ማሽኖች ከተሰሩ እስከ 10,000 ፒስ ፍላሽ የሚመረትበት አግባብ ነው ያለው። ሞባይል ቻርጀሮች፣ የተለያዩ ሞባይል ቻርጀሮችም እንደዛው እስከ 10,000 ሞባይል ቻርጀሮች ከ10,000 እስከ 15,000 የሚመረትበት አግባብ ነው ያለው። ፓወር ባንክ ሲመረት እስከ 80,000 ዋት ፓወር ባንክ ነው የሚመረተው። ስለዚህ እንደ ፓወር ባንኩ የሚመረተውን ብዛት ይለያያል። ለምሳሌ 10,000 የሚመረተውና 20,000 የሚመረተው እኩል ጊዜ አይፈጁም። እኩል ፕሮሰስ የላቸውም። የተለያየ አይነት ፕሮሰስ ስለሚከተሉ 10,000 ፓወር ባንክ በቀን እስከ 500 ፍሬ ማምረት ይቻላል። 20,000፣ 30,000፣ 40,000 እያለ ይሄዳል። ከ20,000 እስከ 40,000 ያለውን እስከ 300 እስከ 400 ማምረት ይቻላል። 60፣ 70፣ 80,000 እስከ 200 ፒስ ማምረት የሚቻልበት ነው ያለው እና ከ200 እስከ 500 ፒስ ማምረት ይቻላል ማለት ነው ፓወር ባንኮችን። ሌሎቹንም እቃዎች እንደዚሁ ኬብሎቹም ከ5,000 እስከ 15,000 ማምረት የሚቻልባቸው አግባቦች ናቸው ያሉት። አንድ የሳሙና ላሽን በኢንዱስትሪያል ደረጃ ሲመረት ወደ 10 ምናምን ማሽኖች አሉት። ከመጀመሪያ ከማቡኪያው ጀምራል። ማቡኪያው አለ። ከዛ ያቦካውን ወደ ሁለተኛው ፕሮሰስ የሚወስድ ደግሞ ቤልት አለ 2። ከዛ ሚለር አለ እያለ ዱፕሌክስ ቫኪዩም ፕሎደር ይባላል። ከዛ ሳሙና መቁረጫ አለ። ሳሙና 24 ሰዓት እንዲሰራ ማሽኑ ደግሞ የሚያቀዘቅዝ ከጀርባ የምታዩት በዚህ በኩል ቺለር የሚባለው ማሽን አለ። እሱ ስራው ምንድነው? ሳሙናው 24 ሰዓት እንዲሰራ ውሃ ሰርኩሌት እያደረገ የሞቀውን እየወሰደ ቀዝቃዛ እየሰጠ ማሽናችን 24 ሰዓት ምንም የሚያመርት የሚያግዝ ነው። ይሄኛው የምትመለከቱት ማሽን ከቻይና ነው የመጣው። ፐር ሃወር ከ100 እስከ 300 ኬጂ ፕሮሰስ ማድረግ ይችላል። ዱፕሌክስ ቫኪዩም ፕሎደር ነው የሚባለው። በሳሙና ሂደት የመጨረሻው ፋይናል ፓርት የሚባለው እዛ ጋር አፉ ላይ ሞልድ ሰክተን ሳሙናችንን ብሬክ ዳውን እያደረገ መጨረሻ ላይ ከዛ ነው ሰው የሚለቅመው ማለት ነው። ወደ ካርቶን ስንቀይረው በ8 ሰዓት ውስጥ እስከ 300 ካርቶን ማምረት ይችላል ማለት ነው። ከጀርባችን የምትመለከቱት ደግሞ ያኛው 1 ቶን ነው። እዚሁ ራሳችን የሰራ ነው ማሽን ነው። ኪሎዋቶቹም ፓወሩም ሁሉ ነገር ከፍ ይላል። ከዚህኛው አፕዴት አድርገን የሰራ ነው። 1000 ካርቶን እስከ 1200 ካርቶን በ8 ሰዓት ውስጥ ማምረት ይችላል። ልዩነቱ ኦልሞስት ወደ 500-600 ካርቶን አካባቢ ልዩነት ይኖራል። ዋጋው ደግሞ ስንሄድ ይሄንን ከአዲስ ካፒታል ስንገዛው ከነዳው 7 ሚሊዮን ብር አካባቢ ነው የገዛ ነው። በየወሩ የሚከፈል በዶላር ወደ 53,000 አካባቢ ዶላር። ያኛው ደግሞ ኦልሬዲ ራሳችንን የሰራ ነው። በኮስት ደረጃ ወደ 8.5 አካባቢ ጨርሶብናል እዚሁ ስለተሰራ ማለት ነው። ከውጪ ብናመጣው ያኛውን ማሽን 13-14 ሚሊዮን አካባቢ ይፈጃል። ቅድም ወርክሾፕ ያያችሁት ደግሞ ከሁለቱም ከፍ የሚል 1.5 ቶን ነው። ከሱም ደግሞ ከፍ የሚል 2 ቶን እስከ 4-5 ቶን ድረስ ማምረት እንችላለን። እንደ ኢንዱስትሪው ስለሚለያይ ማለት ነው። በሀገር ውስጥ የማይመረቱ ምርቶችን ከተለያዩ ሀገራት ሲገቡ የነበሩ ተኪ ምርቶችን በማስቀረት እና ያው ዶላርን በማዳን በኩል ትልቅ ሚና አላቸው። ግብር ከፋይ መሆን በራሱ ኩራት ነው። ከፍተኛ ግብር ከፋይ እና ስለዚህ እኛ በከፈልነው ነጋዴው ማህበረሰብ፣ አምራቹ ማህበረሰብ በከፈለው ግብር ሀገር ስትዋብ አሁን ባለው የልማት ደረጃ ላይ ስትደርስ ደግሞ የበለጠ ደስታ ነው የሚሰማን። እጅግ በጣም ደስ ይላል። ለዛ ለልማት የምናደርጋቸው አስተዋጽኦች ደግሞ ከፍ እንዲል ስለምንፈልግ መንግስትም በተቻለ መጠን ድጋፍ አድርጎልን እኛም ደግሞ የሚጠበቅብንን ለሀገር አስተዋጽኦ ማድረግ ለሀገር ማበርከት ነው የምንፈልገውና ያለውን ልማት የምንደግፍም ነው። እጅግ በጣም ደስ የሚል ልማት ነው ያለው። ለዛም እጅግ በቅርበትም እየደገፍን እኛም ደስተኛ ነው። የተለያዩ ሀገራት እጅ አውቃለሁ፣ ዱባይም ቻይና እና የሚያስቀና ነገር ነው ያለው እዚህ በመምጣቱ ደግሞ ደስ ብሎናል። በእኛ ጄኔሬሽን
በእኛ ትውልድ ይሄ ነገር ሀፕን ማድረጉ በጣም የሚያስደስት ነው። ስንከፍልም ደስ እያለን ነው የምንከፍለው። የምናየውም ነገር ስለሆነ በዚህ በጣም ደስተኛ ነን። ከፍተኛ ግብር ከፋዮች ነን እና በጣም ደስ ነው የሚለን ማለት ሰርተሽ ትክክለኛና ቀጥተኛ በሆነው መልኩ በመክፈላችን በዚህ ምንም ትልቅ ደስታ ነው የሚሰማኝ። ለልማት ይውላል፣ ከተማችን እንዲያምር ያደርጋል። ስለዚህ የሁሉም ሰው ውጤትም ስለሆነ እኛም ደስ ይለናል ማለት ነው እና ግልጽ በሆነ መልኩ ነው እኛ ጋር እነሱ አይነት ስራዎች ያሉት። ደስተኞች ነን ማለት ነው። እነዚህ የለውጥ አርበኞች ህልማቸው ድንበር ተሻጋሪ ነው። ለምን ከውጭ ሀገር ይገባል የሚለውን ጥያቄ በተግባር እየመለሱ ይገኛሉ። ተኪ ምርቶችን ጥራታቸውን ጠብቀውና ዋጋቸውን ቀንሰው እዚሁ በማምረት ብርቅ የሆነውን የውጭ ምንዛሬን ለማዳን እንደ አጥቢያ ኮከብ እያበሩ ነው። በዚህም አይቆምም፣ ይቀጥላል። ፍሪጆች፣ ትላልቅ ዋሽንግ ማሽኖች፣ ትላልቅ ቴሌቪዥኖች ነው ሀገር ውስጥ ለማምረት ኦልሞስት እንቅስቃሴዎች ላይ ነን። ጫፍ ደርሷል። አሁን ቀጣይ ፕሮሰሳችንም ወደዛ ወደ ማደግ ነው። በዚህም ብቻ አይቆሙም። የሀገር ውስጥ ብቻ ላይ ሳይሆን ኤክስፖርቱም እንቅስቃሴዎች አሉ። ወደ ኬንያ፣ ወደ ጆቫ ቀጣይ ኤክስፖርት ለማድረግም የተጀመሩ እንቅስቃሴዎች አሉ። የተለያዩ ማሽኖችን ሰርተን ለመንግስትም ለእኛም ለራሳችን ደግሞ ለሀገራችንም በደንብ እናቀርባለን ብዬ ተስፋ አደርጋለሁ። በሰፊው ከዚህም በኋላ ላለው ነገር ጥሬ ዕቃ ሶሱ ከቻይና ነው ዳይሬክት የምናስመጣው። ስለዚህ ከዛ ነው ኢምፖርት የሚደረገው ጥሬ ዕቃው ማለት ነው። ቀጣይ ግን እኛ ሁሉንም እዚሁ አምጥተን እዚሁ ራው ማቴሪያል ያለች እንትኗን ብቻ ፒፒዋን ብቻ አምጥተን እዚሁ አቅልጠን እዚሁ የምንሰራበትን ሂደት ለመሄድ ነው እቅድ አድርገን እየተንቀሳቀስን ያለ ነው። ማሽኖቹንም በዛ ልክ ነው ኦርደር እያደረግን ያለ ነው። የውጭ ምንዛሬውንም ማዳን ይቻላል። በርካታ የውጭ ምንዛሬዎችን ማዳን ይቻላል። አልቆ ሲገባ ያለውንና እዚሁ ስታመርች ያለው የሚወጣው የውጭ ምንዛሬ እኩል አይደለምና የውጭ ምንዛሬ ማዳን ተችሏል። ለኢንዱስትሪው አስተዋጽኦ ማድረግ ተችሏል። ለሰራተኞች ደግሞ የስራ እድል መፍጠር ተችሏል እና ይሄ እውነት ለመናገር ኩራት ነው። እንድትኮሪ ያደርግሻል። ጥሩ ስሜት አለ። 1.5 ቶን ከቻይና እንጣ ቢባል ከ18 እስከ 20 ሚሊዮን ብር ይፈጃል። ወደ ዶላር ስንቀይረው 150 ሺህ ዶላር ማለት ነው። ስለዚህ ያ ከረንሲ ደግሞ ቀላል አይደለም። ይሄ መግዣው ብቻ ሲመጣ ያው ሰፕላየር ኮሚሽን ይኖራል። እንደገና የትራንዚት ምናምን በጣም ብዙ እንትኖች አሉ። ታይም በራሱ በትንሹ እኛ አሁን የመጀመሪያ ማሽናችን ስናስገባ 9 ወር ጠብቀናል፣ ባዶ መጋዘን ተከራይተን ማለት ነው። ስለዚህ ጊዜ አንጻር፣ ከገንዘብ አንጻር፣ ከብዙ ነገር አንጻር፣ ከፎሬን ከረንሲ ጭምር አንጻር በሀገር ውስጥ መተካት ጥሩ ነው ብዬ አምናለሁ እና እንዳልኩሽ ከ18 እስከ 20 ሚሊዮን ብር ይጨርሳል ይሄንን ማሽን ከውጭ ብንል ማለት ነው። እዚህ ሲሆን ማክሲመም 1 ወር ከ15 ቀን እንደው በቃ በተለያዩ የመብራት ችግር ምናምን ሊኖር ይችላል 2 ወር ከስተመራችንን ሳትስፋይ እናደርጋለን። አሁን ከጀርባ የምታዩት ማሽን 1 ወር ከ6 ቀኑ ምናምን አካባቢ ነው። ዲላችን ከ15 ቀን ነው። ኦልሞስት ስላለቀ ቀለም ላይ ደርሷል። የኛ ስራ ጨርሰናል። የቀለም ባለሙያ ተረክቦ በ3 በ4 ቀን ውስጥ ይጨርሳል ማለት ነው። አሁን ጠቅላላ ያለው ማሽን ወደ 73 አካባቢ ነው ያለን። ሰራተኞች ወደ 41 ሰራተኞች አሉ። የኢንዱስትሪው ዘርፍ ትርፋማነቱ ለባለቤቱ ብቻ አይደለም፣ ለሺ ወጣቶች የስራ በር ከፋች፣ የሙያ ባለቤትና የነገ ተስፋ ሆኗል። እዚህ ግቢ ውስጥ የሚገኙ ወጣቶች ተምረው ሰልጥነውና በስራ ታንጸው የራሳቸውን ሕይወትና የሀገራቸውን ኢኮኖሚ የሚቀይሩ ዜጎች ሆነው ይወጣሉ። እውነት ለመናገር ያው ብዙ ቻሌንጆችን አልፈሽ እነዛን ሁሉ ቻሌንጆች አልፈሽ አሁን ላይ በሀገርሽ ምርት ላይ ወደ መኩራት ደረጃ ላይ ስትደርሺ በዚህ ልክ ብራንድ ሆነሽ መታወቅ ስትጀምሪ ደስ የሚል ስሜት ያለው ከዛ ባለፈም ደግሞ እዛ ስራው ላይ ስትሆኚ ደግሞ የተፈጠረውን የስራ እድል ደግሞ ስታይ ደግሞ በጣም ደስ የሚል ስሜት አለው። ለበርካታ ሰራተኞች የስራ እድል ፈጥሯል። በቋሚነት አሁን ላይ 60 ሰራተኞች አሉት። ብዙውን ጊዜ በተለይ እቃ በብዛት በሚገባበት ሰዓት በዛን ጊዜ ጊዜያዊ ሰራተኞችን እናስገባለን። በዛን ጊዜ 100 ምናምን የሚደርሱ ሰራተኞች ይኖሩናል። ስለዚህ ለዚህ ሁሉ ሰራተኛ የስራ እድል መፍጠር ከዛ በላይ ደስታ የለም። ሁለተኛ ላይ ደግሞ የሀገርን ይሄ ኢንዱስትሪውንም ማነቃቃት ነው። አብዛኞቹ ሰራተኞች ሴቶችንም ከማበረታታትም አንጻር የምንወስዳቸው ነገሮች አሉ። አብዛኞች እንትኖችም
የጉልበት ስራ ለሚጠይቁ ስራዎች ብቻ ሲሆን ነው ወንድ ሰራተኞች የምንፈልገው እንጂ አብዛኛውን ስራ የምናሰራው በሴት ሰራተኞቻችን ናቸው። ኦልሞስት ሬሾ ስንወስድ 80-20 አካባቢ ነው። 80% ኦልሞስት 85% ሴቶች ናቸው ሰራተኞቻችን። 60 ምናምን ሰራተኞች ውስጥ 40 ምናምን ሰራተኞቹ ሴቶች ናቸው። ከዚህ በፊት ስራ አጥቼ ቤት ቁጭ ብዬ ነበር ያለሁት ተምሬም ቢሆን እና ቤት አንደኛ ጥገኛ ከመሆን ወጥቻለሁ። የራሴን ነገሮች ገቢ አግኝቼበታለሁ በዚህ ስራ እና በጣም ደስተኛ ነኝ። ድርጅቱንም ላመሰግነው ፈልጋለሁ። በፊት በሱ ባለቤት የሚሰራው ነበር የምንተዳደረው። አሁን ደግሞ እኔም በተወሰነ መልኩ አግዘዋለሁ። የቤተሰብ ቁጥራችንም እየጨመረ ስለሆነ እዚህ በምሰራው የተወሰነውን አግዘዋለሁ። ብዙ የቤት እቃዎች አልነበሩኝም፣ አሟልቼበታለሁ እዚህ በምሰራው ማለት ነው። በሚሰጠኝ ነገር እየቀነስኩ ምናምን እያጠራቀምኩ እቁብም እየገባ ብዙ ነገር ሰርቻለሁ። የቤት እቃዬን አሟልቻለሁ እዚህ በመስራቴ። ለቤተሰቡ የሚያስፈልግ ነገር ሰራለሁ። ሰፈር ውስጥ ሸክም ምናምን ሽቀላ የሚባለውን ነገር ሰራ ነው። ውጭ ላይ በአብዛኛው ስራ የሚለ ጥሩ ነገርም የለም ማለት ሱስ ውስጥ የመግባት እንትን ውስጥ ባለቤቱ ነው። እንደ ድንገት እዚህ ኮንቲነር መጥቶ እና የተራ ምናምን በሚለው እና ስራ ዝም ብለህ ሳትሰራ እንትን ከምትል እና ስራ ላስገባ ብሎ ባለቤቱ ሙስጣፋ በዚህ አጋጣሚ ላመሰግነው ፈልጋለሁ እና እሱ ነው እዚህ ስራ ውስጥ እና ህይወቴም እንዲቀየር አደረገልኝ። እሱ ወደዚህ ስመጣ ብዙ ነገር ተቀየረ። ውጭ ላይ በጣም ብዙ የሚያስጠሉና ጥሩ ያልሆኑ ነገሮች አሉ እና ወደዚህ መጥቼ ከራሴ ማረፊያውን ቤተሰብ ምናምን አስተዳድራል እና በዛ ላይ ደግሞ ትልቅ እውቀትም አግኝቻለሁ። ብዙ አሁን ከዜሮ ነው የጀመርኩት እና እዚህ ውስጥ ብዙ ስራዎችን ለምጃለሁ፣ ብዙ እውቀቶችንም አግኝቻለሁ። በጣም ብዙ ሙያዎችን ተምሬያለሁ በአጭር ጊዜ ውስጥ። እንደምትመለከቱት እዚህ ያሉት ኤሌክትሮኒክስ እቃዎች ናቸው እየተሰሩ ያሉት። የተለያዩ ፓወር ባንኮች፣ ቻርጀሮች፣ ፍላሾች፣ የተለያዩ ላፕቶፕ ቻርጀሮች እና ምን የተሰሩ ያሉት እና እነዛን መገጣጠም፣ መበየድ የተለያዩ ሙያዎችን ተምሬያለሁ በአጭር ጊዜ ውስጥ። እንደነገርኩሽ 3 ወር ነው ከተቀጠርኩኝ። በዛ 3 ወር ውስጥ በጣም ትልቅ ሙያዎችን ተምሬያለሁ። ከተማርኩት ውጪ እነዚህ ሙያዎችን ተምሬያለሁ። ረጅም ጊዜ እንደመቆየት የመጠነ ሁሉንም የመስራት ችሎታ አለ። ብዙ ነገሮችን አውቄያለሁ እዚህ በመስራት። ሁሉንም የተማርኩት እዚሁ ነው። ፓወር ባንክ መስራት፣ መገጣጠም ምናምን አሪፍ ልምድ ወስጃለሁ እዚህ በመስራቴ። አሁን ፓወር ባንክ መስራት፣ ማሽኖችን መጠገን፣ የተለያዩ የስልኮች እንትኖችን መስራት ብዙ ብቻ ብዙ ቻርጀሮችን፣ ፍላሾች ብዙ ነገር ለምጃለሁ። እውቀት በጣም አግኝቻለሁ። በዛ ላይም ስነ ምግባር አግኝቻለሁ። በጣም ሱስ ውስጥ ነበርኩኝ በፊት እና ከሱስም ወጥቻለሁ። ሁለተኛ ነገር በቃ ቤተሰብን ራሷ አመስግኜው ነው እንትን የሚልከኝ ራሱ። ሙያዬ የዳታ ኮንትሮል ወይም ደግሞ ስቶር ኮንትሮል ነው የምሰራው። እዚህ ድርጅት ውስጥ መስራት ከጀመርኩ ጀምሮ ፊዚካሊ ሜንታሊ ሙያዬን እየተጠቀምኩ ነው እየሰራው ያለሁት። አብዛኛው ድርጅቶች የግል ድርጅቶች ነው እንደምረዳው ሙያውን ከፍለው እንዲማሩ ነው የሚያደርጉት። እዚህ ግን ራሳቸው እያስተማሩ ነው ወራዊ ክፍያ እየከፈሉ ያሉት እና ብዙ የተረዳሁት ነገሮች አብዛኛው ስራ አጥ ወጣቶች ብዙ ድሉን ተጠቅመውበታል። ከዛ ውስጥ አንዱ እኔ ነኝ ብዬ ነው የማስበው። በዚህ አንቆምም። ቀጣይ የተያዙ ፕሮፖዛሎች አሉ። ኦልሞስት እየተንቀሳቀስንባቸው ያሉ ፕሮፖዛሎች አሉ። በዛ ፕሮፖዛል በቋሚነት ከ200 እስከ 300 ሰራተኛ ነው ለመቅጠር ፕሮፖዛል የያዝነው። የቢዝነስ ፕሮፖዛላችንም በዛ ልክ ነው። ጊዜያዊ ሰራተኞች ደግሞ ይኖራሉ እስከ 100 ቢያንስ ከ200 እስከ 400 ሰራተኞች ይኖሩናል ብለን እናስባለን። የተለያዩ ዲዛይነሮች አሉ። ቢሮ ላይም አሁን የማርኬቲንግ አድሚኒስትሬሽን ላይ ያሉ ሰራተኞች አሉ። ወደ 12 አካባቢ ሰራተኞች አሉ። እዚህ ግን አሁን ከቦታ ጥበት አንፃር 6-7 ሰራተኞች ስራ እድል ፈጥረናል። አሁን የበየዳ ባለሙያ ነኝ። በበየዳ ላይ ነበርኩኝ እና እዚህ ከገባው ደግሞ ያንን በየዳ ሙያዬን በደንብ አሻሽዬ አሁን አሪፍ ላይ ይገኛል። ብዙ አይነት የማሽን ስራዎች ሰርቻለሁ። የሳሙና ማምረቻ፣ ሌሎችም አንዳንድ ስራዎችን ሰርተናል። ግራጁዌት ያደረኩት በሜካኒካል ኢንጂነሪንግ ነው የምሰራው። እዚህ ያው ማሽን ዲዛይን እና ፕሮዳክሽን ነው የምመራው ማለት ነው። ድርጅት ላይ ያለውን ነገር አጠቃላይ ዲዛይኖች በሶፍትዌርም በተለያዩ ነገሮች ሶሊድ ወርክም አውቶካድም
በእነዚህ መሰረት ነው የምሰራው ማለት ነው። በገቢም ደረጃ ከመጀመሪያ ከነበርኩበት ለውጥ አግኝቼበታለሁ። ቤተሰብ እያስተዳደርኩበት ነው። በቃ በአሪፍ ነገር ላይ እንትን እያልኩ ነው። አሁን ከመጀመሪያ ከነበርኩበት ማለት ነው አሁን ጥሩ ላይ ነው ያለው። ግራጁዌት እንዳደረኩ ምንም አይነት ልምድ የለኝም ነበረ። ያው ሜካኒካል ደግሞ ተመረቀሽ የሆነ ነገር ስትፈጥሪ ግዴታ ልምድ ያስፈልግሻል። እዚህ ድርጅት በመቀጠሬ ደግሞ ያገኘሁት አሁን ዲዛይን ማድረግ እንችላለን፣ ግን በፕራክቲካል የምናውቀው ነገር የለም። እዚህ ድርጅት በመግባቴ ደግሞ የተለያዩ ነገሮች ማለት አጠቃላይ ማሽኖችን ከመጀመሪያው ጀምሮ እስከ መጨረሻው እንዴት እንደሚሰሩ ራሳችን ዲዛይን እያደረግን ራሳችን እንደምጠት እየሰራ እነዚህ ማሽኖች ዲዛይን መመረቃችን ከቲዮሪ በተጨማሪ በፕራክቲካል በጣም ማለት አሁን ከ3 አመት በላይ ሆኖኛ እዚህ ድርጅት እየሰራው ባለውበት ሰዓት። ስለዚህ በዚህ 3 አመት ቆይታዬ ውስጥ ብዙ አይነት ጥቅሞች አግኝቻለሁ። እንዳልኩሽ ከቲዮሪ በመቀጠል ወደ ፕራክቲካል በቃ አጠቃላይ ማሽን ዲዛይኖች ላይ ሙሉ እውቀት አለኝ። ማንፓወርሽ ከፍ ባለ ቁጥር የስራ እድል እየፈጠርሽ ነው። እነዚህ ልጆች አሁን ቢያንስ እነሱን የሚያክል ሌላ ደግሞ በስራቸው የሚያስተዳድሩት የሆነ ሰው ይኖራል። ስለዚህ ይሄ ቁጥር ይሄ ብቻ አይደለም ማለት ነው። በተዘዋዋሪ እንደ ሀገር ደግሞ ብዙ ነገር ኢንቨስት የምታደርጊው ነገር አለ። ስለዚህ እሱ በራስሽ ደግሞ ግብር ከፋይ ስትሆኚ፣ ያል ሰራተኛ ማስተዳደር ስትቺ፣ ደግሞ ስትከፊ፣ ዳቦ ስትሆኚ እንደ ሀገርም የራስሽን የሆነ ሰብአዊነት ነገር እየተወጣሽ ነው ማለት ነው። አሁን ያለሁት በከቲንግ ኤሪያ ላይ በቆረጣ ክፍል ነው የምሰራው። 5 አመት ያክል ነው። ስፌትም እሰራለሁ። ምንም አይነት ሙያ አልችልም ነበረ። ከዛ ከፊኒሺንግ ጀምሮ እስከ ስፌት፣ ከስፌት ጀምሮ እስከ ከቲንግ እስከ መቁረጥ ድረስ ሰርቻለሁ ማለት ነው። እዚህ ሰራ 5 አመት እውቀትን አትርፌያለሁ። እዚህ ሙሉ እውቀት ይዣለሁ። በፊት ምንም አልሰራም ነበር፣ ቁጭዬ ነው የምውለው ቤት ውስጥ። ግን እዚህ ከመጣሁ ተጠቀምኩኝ። ልምድ የለኝም። እያሳዩኝ ብዙ ነገር ብዙ ሙያ ለምጄበታለሁ። ብዙ አይነት ነገር እንሰራለን። ሁሉንም ነገር አጠናቀቄ መስራት እችላለሁ። ሙሉ ልብስ የተሰጠውትን እዚህ በመግባቴ በመልመዴ አሁን አብዛኛው ሰራተኛ ዜሮ ኤክስፒሪየንስ ነው ሆኖ የሚመጣው ሲመጣ። ስለዚህ እነሱን አሁን ከቅንጨባ ጀምሮ እስከ ስፌት ባለሙያ እስከ ዲዛይን ባለሙያ የማድረግ የኛም ኃላፊነት ነው ብለን ስላሰቡ ያበቃናቸው ልጆች አሉ። ሌላ ቦታ እንኳን በተወሰነ መልኩ ኮርስ ቢወስዱ ሞር እኛ ጋር ነው በተሻለ መልኩ ያን ሙሉ ስልጠና የሚያገኙት ማለት ነው። እና አሰልጥነን ወደ ስራ እንትንላቸዋለን። ያው ሙያው በደንብ በገባቸው ቁጥር ፊት ከነበሩበት ወይም ከተቀጠሩበትም በደሞዝም በእውቀትም አሳድገን አሁን አሉበት ላይ እንድንደርስ አድርገናቸዋል ማለት ነው። ከዚህ በፊት ብዙ ነገሮችን ከቤተሰብ ነበር የምጠይቀው ምናምን። እዚህ ቤት ከገባው በኋላ ግን ራሴ የሚፈልጋቸውን በራሴ መንገድ ማድረግ ጀምሬያለሁ። እሱ ነው በህይወቴ ትልቁ ለውጥ ማለት እና ሙያ የለኝም ነበረ። የሙያ ባለቤትም እንደሆን ረድቶኛል ማለት ነው። ቤተሰቦችንም አግዛለሁ። ያው አቅመ ደካማ እንደመሆናቸው መጠን እኔ ካገኘሁት ላይ የተወሰነ ነገሮችን ከበር ለማድረግ ሞክራለሁ ማለት ነው። ሁሉ ነገር ለሰርቪስም ለቤትም ለሁሉም ነገር ራሴን ለውጫለሁኝ። ቤተሰቤን አስተዳድራለሁኝ። ብዙ ነገር ሸፍናለሁ። ቤት ውስጥ ተጠቅሜበታለሁ በዚህ ስራ። በፊት ቁጭ ብዬ ነበር የምውለው። ቤት ነበርኩ። ትምህርት ቤት ክፍያ ከቤተሰብ ነበር። አሁን ግን ራሴን በራሴ አስተምራለሁ። የራሴን ወጪ ሸፍናለሁ። በራሴ አስተዳድርበታለሁ። አብዛኞቹ አሁን ለምሳሌ በጋርመንት ወደ 400 200 ስራ ዕድል የፈጠሩ አምራቾች አሉ። ሙያዎችንም አሻሽዬ ዲዛይነር ምናምን ጨምሬበት የራሴ ልከፍት እያሰባለሁ። ሙሉ ልብስ መስራት እችላለሁ፣ መስፋት እችላለሁ። በጣም መስራት መለወጥ እችላለሁ። ሌላ ቀም ተከራይቼ መስራት እችላለሁ። በዚህ እውቀት በራሴ የፈለኩትን መስራት እችላለሁ። ያው ወደፊትም እንደዛ ሀሳቡ አለኝ የራሴን ለመስራት እውቀቱ ስለተረፈኝ እና አሪፍ ነው። እርግጥ ነው የለውጥ መንገድ አልጋ ባልጋ የተነጠፈ አይደለም። የኤሌክትሪክ አቅርቦት መቆራረጥ፣ የቦታ ጥበትና የመሰረተ ልማት እጥረቶች አዳጋች ቢሆኑም አምራቾቹን ግን አላስቆሟቸውም። ማምረቻ ቦታችን እጅግ በጣም ጠባብ ነው። ኢንዱስትሪ ሽግግር ነው። ሽግግሩን የሚደግፉ ነገሮች የቦታ ስፋት፣ አብዛኞቹ ነገሮች የምንሰራቸው ነገሮች ተቀጣጣይ ናቸው። ለምሳሌ ሞባይል ባትሪዎች ሲበየዱ እዛ ጋር እንደምታዩት የሚቀጣጠል እሳት አለው። እዚህ ጋር ካርቶኖች አሉ፣ ምን አሉ። ስለዚህ በጣም ክራውድድ የሆነበት ሁኔታዎች ናቸው ያሉትና እንደፈለግሽም ስራዎች ለመስራት የምንቸገርባቸው ሁኔታዎች ናቸው ያሉት። ማሽኖቹም ከስራ ውጭ ሆነው የሚቀመጡበት ሁኔታዎች አሉ። እዚህ ጋር ያሉ ማሽኖች ሁሉም አክቲቭ አይደሉም።
ስፔስ የሚፈልጉ ማሽኖች አሉ። ካመጣናቸው በኋላ ቦታ ስለሌለን የተቀመጡበት አግባብ ነው ያለውና ይሄኛውን ያው ለከተማ አስተዳደሩ ማመልከተን እየተጠባበቅን ያለንበት ሁኔታዎች ናቸው ያሉት። ለዚህም ደግሞ ፖዚቲቭ ምላሽ ይሰጠናል ብለን ተስፋ እናደርጋለን። እስካሁን ባሉ ነገሮች ፖዚቲቭ የሆኑ ምላሾች ስላሉ እዚህ በዛ መንግስትም በቻለው አቅም ቢተባበረንና አስፍተን የምንሰራበት አግባብ ቢፈጠርልን የሚል እምነት ነው ያለን። እኛ ጋር አሁን ያለብን የቦታ ችግር ነው። ስለዚህ ይሄ የምታዩት ነው። ከኋላ እዚሁ ላይ የቆረጣ ክፍል ያለው እዚሁ ነው፣ ዲዛይን ያለው እዚሁ ነው፣ ስፌት ያለው እዚሁ ነው፣ ፓኪንግ ሲስተሙ የሚታሸገው እዚሁ ነው። ስለዚህ እሱ በደንብ እንደ ካይዘን ፕሪንሲፕል የራሱ የሆነ ነገር እንዲኖረው ትክክለኛ ጋርመንትም እንዲሆንልን እንፈልጋለን እና ምናልባት የማስፋፊያ ነገር ብናገኝ ከዚህ የበለጠ የስራ እድል እንፈጥራለን። ማንፓወርም ከዚህ የበለጠ እንዲኖረን እናደርጋለን። አሁን መቅጠር እየቻልን መስራት እየቻልን ሌሎች ሰራተኞች ወይም ተጨማሪ ማሽን ብናመጣ ቦታ የለንም። በዚህ በቦታው ልክ ነው እየተንቀሳቀስን ያለ ነው። ፕላስ እንደገና ደግሞ የኤሌክትሪክ ዋየር ችግር ነው አንዱ ያለብን። አሁን በስሪ ፌዝ የሆኑ ማሽኖች አሉ። እዚህ ጋር ያሉት ሁለተኛ ናቸው። ከዛ በላይ የሆነ ግን ስናደርግለት ማንቀሳቀስ አይችልም ያለው ፓወር ማለት ነው። ስለዚህ እሱ ነገር ሁሉ ቢስተካከልልን በስሪ ፌዝ ለምሳሌ እንደ ኤምብሮደሪ፣ ሂት ፕረሶች ነገሮች የሚንቀሳቀሱ ማሽኖች አሉ፣ ቦይለሮች ካውያዎችን ጨምሮ ማለት ነው። ስለዚህ ወደዛ ሲስተም ሞር የበለጠ እንገባ ነበርና እሱ ነገር ቢስተካከል የበለጠ አሪፍ ነው። እንደኛ ክፍለ ከተማ ካለው ኢንዱስትሪ ቢሮ በመነጋገር የመስሪያ ቦታ ችግር ብቻ ሳይሆን የበጀት ዓመቱ መጀመሪያ አካባቢ የፍላጎት ዳሰሳ ጥናት ስራ እንሰራለን። ችግርን በመለየት የቴክኒካል ችግር ያለባቸውን ከኛ ጋር የሚሰሩ ባለድርሻ አካላት አሉ። አሁን ለምሳሌ እንደ ጉለሌ ክፍለ ከተማ 2 ኮሌጆች አሉ። እነዚህ 2 ኮሌጆች የቴክኒካል ችግር፣ የኢንዱስትሪ ኤክስቴንሽን ድጋፍ፣ የቢዝነስ ዲቨሎፕመንት ሰርቪስ ስልጠናዎችን በማመቻቸት ከኛ ጋር በቅርበት ይሰራሉ። ከነዚህ ተቋማት ያው የቴክኒካል ችግራችን እንፈታለን። ፕላስ የፋይናንሻል ችግር ሲያጋጥማቸው ከኛ ጋር የሚሰሩ ተቋማት አሉ። በተመሳሳይ የማሽነሪ ችግርም ሲያጋጥማቸው ሌቴስት የሆኑ ቴክኖሎጂዎችን እነሱ የሚፈልጉትን ዘመናዊ የሆኑ ማሽኖችን በማቅረብ ደግሞ ከኛ ጋር የሚሰሩ ባለድርሻ አካላት አሉ። የመስሪያ ቦታ ችግር የሚፈቱ ባለድርሻ አካላትም አሉ። መስሪያ ቦታዎች እና መሬት ልማት ማኔጅመንት ማለት ነው። የግሎችን ወደ መንግስት ያዘጋጃቸው መስሪያ ቦታዎችን መግባት ይፈልጋሉ። ያው ሪሶርስ ሊሚትድ ስለሆነ ሁሉም መስሪያ ቦታ የሚጠይቅ ይመልስለታል ማለት አይደለም። ግን ምንድነው የምናደርገው? አወዳድረን መስፈርቶች አሉ። ያው ከ400 ካሬ በታች ከሆነ አሁን እንደዚህ አይነት ፍሎር በመስሪያ ቦታችን የሚቀርቡትን ደረጃዎችን በማውጣት እንደ ሌሎች ክፍለ ከተሞችን ኮታ ተሰጥቶን እንልካለን። በከተማ በኩል በቅርቡ የኢትዮጵያ ታምርት የሚባል ንቅናቄ አለ። ያን የሚፈታላቸው አሉ። ከዛ በላይ ሲሆን ደግሞ ራሳቸው በሊዝ መሬት ወስደው መገንባት አቅም ያላቸው ባለሀብቶችን ደግሞ ለይተን እንልካለን ማለት ነው። ከስር የምንፈታላቸው አሉ። ኢትዮጵያ ወደ ብልጽግና ማማ የምታደርገው ጉዞ በኢንዱስትሪው ጥንካሬ ላይ የተመሰረተ ነው። በጉለሌ የሚታየው መነቃቃት በመላው ሀገሪቱ ለሚቀጣጠለው የኢኮኖሚ አብዮት ማሳያ ነው። እጅ ለእጅ ተያይዘን ችግሮችን ተቋቁመን ምርታችንን አሳድገን ኢትዮጵያን የአፍሪካ የኢንዱስትሪ ማማ የምናደርግበት ጊዜ ሩቅ አይደለም።